ታቦተ ጽዮንን ወደ ኢትዮጵያ ይዛ የመጣችበትን መንገድ ነው። የኢትዮጵያ ጥንታዊ ሃይማኖተኝነት የሚያሳየውን ታላቁን ታሪካችንን ከንግሥተ ሰባ ወይም ከንግሥተ አዜብ ጀምሮ እያሳዩን ነው የሚገኙት። Members of Brahmanat Sunday School are showing us how Queen of Sheba brought the Ark of the Covenant to our country, Ethiopia. The history, the religious history of our country, Ethiopia, begins from this, the history of Queen of Sheba. በፊታችን ባለው ተሽከርካሪ ላይ የንግሥተ ሳባን፣ የንግሥት እሌኒን፣ የአረጋዊ ኪሪያኮስንና የአጋዦቻቸውን ትርኢት የሚያሳይ ነው። Show that the Sunday school students of Marhai Branat is the show concerning Queen Helena, the elderly Kyriakos, and how the true cross of Christ is taken out from its burial place. ቆስጠንጢኖስን ወደ ክርስትና ተመለሰልኝ። መስቀሉ ከተከበረበት ፈልጌ ለማግኘት ስዕለትን ተስዬ ነበር። እነሆ ስዕለቴም ሰምሮልኛል። አንተ ደግሞ በዘመኑ ከነበሩ አረጋውያን መካከል አንዱ ነህና የጌታዬ የመድኃኒቴ ኢየሱስ ክርስቶስ መስቀል ወዴት እንደተከበረ የምታውቀውን ብትነግረኝ።
በእውነቱ ንግሥት እሌኒ የጌታን መስቀል ፍለጋ እዚህ ድረስ መድከምሽ የሚያስመሰግንሽ ነው። ነገር ግን በወቅቱ ቦታው ላይ ስላልነበር አያቶቻችን ሲሉ እንደሰማሁት የጌታዬ መስቀል ከነዛ ግዙፍ ሦስት ተራሮች በአንዱ ላይ ይገኛል። ታዲያ መስቀሉ የተከበረው ከነዚያ ከሦስቱ ተራሮች በአንዱ ከሆነ ትክክለኛውን ተራራ ለማወቅ ምን ማድረግ አለብን? ንግሥት ሆይ እንደ አባቶቻችን ወግና ሥርዓት ደመራን አስደምሪ፣ ዕጣንም አስጭሺ። ያን ጊዜ ፈጣሪ አምላካችን የሚያሳየንን ድንቅ ሥራ አብረን እንመለከታለን። መስቀሉ እንደተገኘ ለልጅ ለቆስጠንጢኖስ ምልክት የሆነው ዘንድ ችቦ የያዙ ሰዎችን እልክብሃለሁ ባልኩት መሰረት ችቦ የያዙ ሰዎችን ወደ ልጅ ላክልኝ። እሺ ንግሥት ሆይ
መርሐዊ ብርሃናት ሰንበት ትምህርት ቤት አባላትን እጅግ አድርገን እናመሰግናለን። ንግሥት እሌኒ አረጋዊ ኪሪያኮስን ረዳት አድርጋ ቅዱስ መስቀሉን ከተቀበረበት ያወጣችበትን ትርኢት አሳይተውናል። አሁን መድረኩን እየለቀቃችሁ እንድታልፉልን በእግዚአብሔር ስም እንጠይቃለን። እጅግ እናመሰግናለን። ብፁዕ ወቅዱስ ቅዱሳችን ክብርት ከንቲባ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የክብር እንግዶች፣ ሊቃውንት፣ ምዕመናንና ምዕመናት በዚህ ዕለት ለታላቅ ሀገራዊ ተልእኮ ከሀገር ውጭ የሚገኙት የኢፌዴሪ ፕሬዚዳንት ክቡር አምባሳደር ታዬ አጽቀሥላሴ እንኳን ለመስቀል ደመራ በዓል አደረሳችሁ በማለት መልእክታቸውን አስተላልፈዋል። ከዚህ መቀጠል ብፁዕ ወቅዱስ አባታችን አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ክብርት አዳነች አቤቤ የአዲስ አበባ ከተማ አስተዳደር ከንቲባ፣ ብፁዓን አበው ሊቃነ ጳጳሳት፣ ክብርት ሸዊት ሻንካ የባህልና ስፖርት ሚኒስትር እና ክቡራን እንግዶች ደመራውን ለመለኮት ወደ ደመራው እያመሩ ይገኛሉ። ሁላችሁም በዚህ በመስቀል አደባባይ የምትገኙ ካህናትና የተሰጣችሁን የታደለውን ጧፍ ይዛችሁ እንድትዘጋጁ በእግዚአብሔር ስም እናሳስባችኋለን። Hereafter, His Holiness Abune Matthias, Patriarch of Ethiopia, Archbishop of Aksum and Jagi of the Sea of Saint Tekle Haymanot, with Her Excellency Adanech Abeebe, Mayor of Addis Ababa City Administration, Her Excellency Shawit Shanka, Minister of Culture and Sport, Archbishops and other church scholars are heading to the bonfire. Fire. Hazır olsan ne kanka ataş. Ben de